ሰላም የቻናላችን ቤተሰቦች እንኳን ወደ ታክቲክ የጨዋታ ትንታኔያችን በሰላም መጣችሁ። ዛሬ በበጸሎት ሀብታሙ ኦፊሻል የዩቲዩብ ቻናል ስለ አርሰናል በሰፊው የምንመለከት ይሆናል። አርሰናል በክረምቱ እስካሁን በዝውውር መስኮቱ ምን ያህል ተንቀሳቀሰ፣ ያስፈረማቸው ተጫዋቾችስ ምን ያህል ጠቀሜታ አላቸው የሚሉትን በበርካታ ክፍሎች የምንመለከት ይሆናል። የዛሬውን ቪዲዮአችንን ጨምሮ በቀጣይ ሁለተኛ ክፍልም እንዲሁ ይዘን የምንመጣ ይሆናል። ዛሬ ስለ አርሰናል ስላስፈረመው የአጥቂ መስመር ተጫዋች ስለሆነው ግሪካዊው አጥቂ ክርስቶስ ዞሊስን የምንመለከት ይሆናል። አብራችሁ እንድትቆዩ ግብዣችን ነው። ከፕሮግራማችን ጋር መልካም ቆይታ። አብዛኛው ሰው ትኩረት ያደረገው ባለፈው የውድድር ዘመን ባስመዘገባቸው 51 የግብ አስተዋጽኦዎች ወይም ደግሞ 22 ግብና 29 አሲስት ላይ ቢሆንም ዛሬ ግን የምንመለከተው ዋና ጥያቄ ዞሊስ ከሚካኤል አርቴታ ጋር የታክቲክ መዋቅር ውስጥ እንዴት ይገጥማል ወይም እንዴት ማች ያደርጋል የሚለውን ከዛ በመቀጠልም በኤምሬትስ የግራ ክንፍ ማጥቃትን እንዴት ሙሉ በሙሉ ሊለውጠው ይችላል ወይንስ ተፎካካሪ የሚሆንበት እድል ይኖራሉ? ዛሬ ይህንን ሁሉ የምንመለከት ይሆናል ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደረጋችሁ አጋርነታችሁን አሳዩን። ቀጥታ ወደ ፕሮግራማችን ስናልፍ ሚካኤል አርቴታ በአርሰናል ቤት በስፔስ አጠቃቀም ላይ በጣም ጥብቅ አሰልጣኝ እንደሆነ ስንመለከት ነበር ባለፉት ዓመታት። የአርሰናል የግራ ክንፍ መዋቅር ባለፉት 2 ዓመታት ያየነው ማርቲኔሊ መስመር ይዞ ወይም ዋይድ አጫወት ነበር ሲጫወት የነበረው። የግራ መስመር ተከላካዩ ካላፊዮሪ ጋር ወይም ደግሞ ወደነ ቲምበር ጋር ፉልባኮቹ እየመጡ ሲጫወቱ ነበረ ስንመለከት የነበረው። እንዲሁም ደግሞ በክረምቱ አርሰናልን የለቀቀው ሊያንድሮ ትሮሳርድ ስንመለከት ደግሞ ከውጭ የሚመታቸው ኳሶች እንዲሁም ኳሶችን ተቀብሎ ከመስመር ተቀብሎ ወደ ቦክስ ይዞ የሚገባባቸው ሁኔታዎችን ስንመለከት ነበረ። ከዛ ውጪ ማርቲኔሊና ትሮሳርድ የተለያዩ ሰዎች እንደሆኑ ስንመለከት ነበር። ማርቲኔሊ ኳስ ይዞ ፍጥነቱን መጠቀም ይፈልጋል። እንዲሁም ደግሞ ወደ ላይ ከመውሰድ በታችኛው መስመር የመውሰድ እንቅስቃሴዎችን ስንመለከትበት ነበረ ማርቲኔሊ። ዛሬ የምንመለከተው አዲሱ አጥቂያቸው ደግሞ ወደ መሀል ገብቶ መጫወት የሚወድ አይነት አጥቂ ነው። ወይም ደግሞ ዞሊስ መስመር ላይ የቆመ ኳስ ከመጠበቅ ይልቅ የተቃዋሚ ወይም የተቃራኒ የቀይ ተከላካይና የመሀል ተከላካይ መካከል ባለው ስፔስ ላይ ቦታ የሚይዝ አይነት ተጫዋች ነው። ይህ ደግሞ አርሰናል የግራ መስመር ተከላካዩ ወደ ውጭ መስመር ወጥቶ ወይም ኦቨርላፕ እንዲያደርግ ሰፊ ቦታ ይከፍትለታል። ሁለቱም እግሩ ወይም ደግሞ በቀኝም በግራውም እግሩ የመምታት ችሎታ ያለው ነው። ይህ አዲሱ የአርሰናል የመስመር አጥቂ ዞሊስ ማለት ነው። ዞሊስ ወደ መሃል ሜዳ በሚገባበት ጊዜ በቀኝ እግሩ የግብ ሙከራ ለማድረግ እንደዚሁም ተከላካዮች እሱን ለመዝጋት ወደ መሃል በሚያደሉበት ጊዜ በዛ ቅጽበት ነው በግራ እግሩ ወደ ፍጹም ቅጣት ምት ክልል የሚልካቸው ኳሶች እጅግ አደገኛ እንደሆኑ በቤልጂየም ሊግ ላይ በተደጋጋሚ ስንመለከታቸው የነበሩ እንቅስቃሴዎች ናቸውና ምናልባት ለአርሰናል በተለይም ለነ ቪክቶር ዮከሬሽ ጥሩ ተጫዋች ሊሆን የሚችልበት እድል ሰፊ ነው። ይህ በዚህ እንዳለ ግን ፕሪሚየር ሊጉን ለመላመድ እንደዚሁም አርሰናልን የሚያህል ትልቅ ቡድን ጋር እንደመግባቱ ቡድኑን ለመላመድ ጊዜ ሊያስፈልገው ይችላል። ያ እንዳለ ሆኖ ግን በቤልጂየም ሊግ ሲያሳይ የነበሩት እንቅስቃሴዎች ምንድናቸው የሚሉትን ለመመልከት ያክል ነው ዛሬ እያነሳን የምንገኘው። ባለፈው የውድድር ዘመን ካደረጋቸው 29 አሲስቶቹ አብዛኛዎቹ የተገኙት በዚህ መንገድ ነበረ። አሁን ባነሳነው መንገድ ማለት ነው። በቀኝ እግሩ እንዲሁም በግራ እግሩም ቀልጣፋ ተጫዋች መሆኑን ተከትሎ በየትኛው አቅጣጫ አሲስት ለማድረግ ወይም ማስቆጠር እንደሚችል ለተከላካዮች ለመገመት እጅግ በጣም አዳጋች የሆነ ተጫዋች እንደሆነ እየተመለከተን ነበር በቤልጂየም ሊግ። ከዛ ውጪ አንድ ተጫዋች ለአርሰናል የማጥቃት መስመር ብቃት ያለው ብቻ ስለሆነ እንደማይሰለፍ እንዲሁም በመከላከል ረገድም ከፍተኛ ስራ መስራት እንዳለበት በሚካኤል አርቴታ ባለፉት ዓመታት የነበሩት እንቅስቃሴዎች ተመልክተናል። አርቴታ ያለ ኳስ የሚደክም አጥቂ አይፈልግም ወይም ደግሞ ኳስን መሰረት ያደረገ አጥቂ ነው የሚፈልገው። ዞሊስ በዚህ ረገድ ከአርሰናል ፍልስፍና ጋር በእጅጉ የሚጣጣም ተጫዋች ሆኖ አግኝቼዋለሁኝ በቤልጂየም ሊግ በነበረው አቋሙ ማለት ነው። በክለብ ብሩጅ በነበረበት ወቅት ቡድኑ ኳስ በተቀማ በሰከንዶች ውስጥ ፕረስ የማድረግ ፍላጎት ያለው አይነት ተጫዋች ነው። ወይም ደግሞ
ወዲያው ኳስ እንደተነጠቀ ከማፈግፈግ ወይም ደግሞ የመሃል ተጫዋቾች ወይ ተከላካዮች ኳስ እስኪነጥቁ አይጠብቅም። ራሱ የተነጠቀውን ኳስ ተመልሶ ለመንጠቅ የሚያደርጋቸው ጥረቶች እጅግ በጣም ጥሩ ናቸው። ከዛ ውጪ ኳስ እግሩ ስር በሚሆንበት ጊዜ ወዳውኑ ተቃዋሚውን ተከትሎ ወይም የተቃራኒ ቡድን ተጫዋቾችን በመጫን ኳስ ወደ አርሰናል ይዞታ እንዲመለስ የሚያደርግ አይነት ተጫዋች ነው ማለት ነው። ባለፉት በክለብ ብሩጅ ጨዋታዎች እንደተመለከትኩት ይህም ለአርሰናል ጥሩ የግብ ክልል አቅራቢያ ላይ ኳስ የመንጠቅና ፈጣን አደጋ እንዲፈጠር የሚያደርግባቸው አጋጣሚዎች ሊኖሩ ይችላሉ። ይህ ደግሞ ቀደም ብዬ የሚያነሳውት ነበረ ለነ ቪክቶር ዮከሬሽ የምስራች ነው የሚሆነው። ምክንያቱም በጣም ፕረስ የሚወድ አይነት ተጫዋች በአርሰናል ቤት መምጣቱ ጥሩ ነው ብዬ አስባለሁኝ። የሚገኙ እድሎችም ድንገተኛ እድሎችም ወይም ደግሞ ጫና ውስጥ ባሉበት ሰዓትም እንደዚህ አይነት ተጫዋቾች አስፈላጊ ናቸው። ተቀይሮ በመግባትም የጨዋታ ለውጦችን መፍጠር የሚችሉ አይነት ተጫዋቾች ናቸው። እንዲህ አይነት ተጫዋቾች እንደ ዞሊስ አይነት ተጫዋች ማለት ነው። ከዛ ውጪ ትሮሳርድ በአርሰናል ቤት የነበረው ጥልቅ ጥቅም ወይም ደግሞ ጥሩ ጥቅሙ የጨዋታ ቀያሪ መሆኑ ስንመለከት ነበረ። ተቀይሮም ቢገባ በቋሚ አሰላለፍም ቢገባ ጨዋታ ቀያሪ የምንለው አይነት ተጫዋች ነበር። ጨዋታዎች በተዘጋጉበት አርሰናል መንገድ በጠፋበት ወቅት ከተቀያሪ ወንበር ላይ ተነስቶ ግብ በማስቆጠር ወይም እድሎችን በመፍጠር የጨዋታ ለውጥን የሚያመጣ አይነት ተጫዋች ነበረ ትሮሳርድ። ዞሊስ የትሮሳርድን ቦታ ሲተካ እድሜው 24 ዓመት መሆኑ ጥሩ ነው። ከአርሰናል ጋርም አብሮ የማደግ ትልቅ እድል የሚኖረው ይሆናል። ነገር ግን አጫዋቱ በተወሰነ መልኩም ቢሆን ከማርቲኔሊ ይልቅ ወደ ትሮሳርድ የሚቀርብ አይነት ተጫዋች ሆኖ አግኝቼዋለሁ። ማርቲኔሊ በይበልጥ በወጣበት ፍጥነት ተከላካዮች ጀርባ በመሮጥና መስመር በማስፋት የሚታወቅ ወይም ደግሞ ወደ ቦክስ ከመጠጋት ይልቅ ወደ ታች መስመሮችን አስፍቶ ኳሶችን ክሮስ ለማድረግ የሚሞክር አሊያም ወደ ኋላ ለመመለስ የሚፈልግ አይነት ተጫዋች ነው። ዞሊስ ደግሞ የጥቅጥቅ ያሉ የመከላከል መስመሮችን የመስበር አቅም ያለውና እንደዚሁም ኳሶችን ይዞ ለማለፍ ሁለት የማያስብ አይነት ተጫዋች ሆኖ ስመለከተው ነበረ። በፓስ ወይም በቅብብል ረገድም በጣም የተሻለ እይታ ያለው አይነት ተጫዋች ነው ከማርቲኔሊ አንጻር ብዬ አስባለሁኝ። ቀደም ብዬም እያነሳሁት ነበር። አሁንም በድጋሚ ለማንሳት ያክል ሊጉን ለመላመድ ሊከብደው ይችላል። ነገር ግን ይህን አቋሙን እየተናገርኩ ያለሁት በክለብ ብሩጅ የነበረው የአጫወት ስታይልን ተመልክቼ ስለሆነ ማለት ነው። ይህ ማለት ግን አርቴታ በቋሚ አሰላለፍ ውስጥ ሊጠቀሙት የሚችሉበት እድል ጠባብ ነው ብዬ አስባለሁኝ። ቀደም ብዬም እያነሳሁት ነበረ። ሊጉን ለመልመድ ቢያንስ ከተቀያሪ ወንበር ላይ የተነሳ ይጫወታል ብዬ አስባለሁኝ። ሀሳባችንን ጠቅለል ለማድረግ ያክል ክርስቶስ ዞሊስ ወደ አርሰናል የመጣው ዝም ብሎ ስም ለማስጠራት ወይም የቪዲዮ ድምቀት ለመሆን ብቻ ሳይሆን የአርሰናልን የግራ ክንፍ የማጥቃት እንቅስቃሴ ወይም የአጥቂዎችን መስመር ይበልጥ ግምታዊ ያልሆነ ወይም ደግሞ ተከላካዮቹ በቀላሉ ሊገምቱት የማይችል የአጥቂ መስመር በሁለቱም እግሩ አደጋ የመፍጠር ችሎታ ያለው ከሚኬል አርቴታ የጨዋታ ስልት ጋር ፍጹም የሚዋሃድ አይነት ተጫዋች ነው ማምጣት የቻሉት። የእንዲህ አይነቱን ተጫዋች በ34 ሚሊዮን ፓውንድ ነው የ51 የግብ አስተዋጽኦ ያስመዘገበ ተጫዋችን አርሰናል ማግኘት የቻለው። ይህም ለአርሰናል ትልቅ ጥቅም የሚሰጥ ተጫዋች ነው ብዬ አስባለሁኝ። ለአርሰናል በቀጣይ ዓመትም ባይሆን እድሜው ገና እንደመሆኑም ቡድኑ ጋር እየተዋሃደ በቀጣይ ጥሩ አጥቂ የሚሆንበት ሁኔታዎች ሊፈጠሩ ይችላሉ። ያው አርሰናል 51 የግብ አስተዋጽኦ ያስመዘገበውን የክለብ ብሩጅ አጥቂን ማስፈረም ችሏል። ምን አይነት የታክቲክ ብልጫዎችን ሊወስዱ ይችላሉ? ከሚኬል አርቴታ ጋርስ ተግባቦት ሊኖራቸው ይችላሉ የሚለውን ባለፉት 9 ደቂቃዎች ውስጥ አብረን ተመለከትን። ስለ አርሰናል በክፍል 2 የምንመለስ ይሆናል። በክረምቱ የዝውውር መስኮት በቀጣይ ስማቸው ከማን ጋር እየተያያዘ ነው? ማን ቢመጣ ለቡድኑ አስፈላጊ ነው? የትኛው ቦታ ላይ አርሰናል እንደ ክፍተት ሊነሳበት ይችላል የሚሉትን በክፍል 2 ቪዲዮአችን ይዘን የምንመጣ ይሆናል። እስከዛው ግን የእናንተንም ሀሳብ መስማት እንፈልጋለን። በኮሜንት ሴክሽኑ የእናንተ ነው። ዞሊስ በታክቲካዊ አቀራረብ ምን ሊሆን ይችላል? በቋሚ አሰላለፍ ይካተታል ወይንስ ማርቲኔሊ በቋሚ ገብቶ ተቀይሮ እየገባ ጨዋታውን ሊቀይር ይችላል የሚለውን
ኮሜንት ሴክሽን ላይ እየገባችሁ ሀሳብ አስተያየታችሁን አጋሩን። እንዲሁም ቪዲዮን ከወደዳችሁት ላይክ በማድረግ ማበረታታችሁን አትርሱ። ለቻናሉ አዲስ ከሆናችሁ እንዲሁ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ኦን ላይ አድርጓት። አዳዲስ ቪዲዮዎች ላይቭ ስትሪሞችን ስንገባ ወደ እናንተ እንዲደርሱ ያደርጋል። በክፍል 2 እስከምንገናኝ ድረስ ቸር ቆዩ።